እርሱ ጠንካራ የሽምቅ ተዋጊ ነበር። በትንሽ ኃይል ተዋግቶ ጣሊያኖችንና ሀበሻ መንግስታትን ያሸነፈ እና ጀግና ነበር። ምክንያቱ ስላልታወቀ የአባቱን ስም ትቶ በእናቱ ስም በመጠራት ታወቀ። ከፍተኛ የመንግስት ቦታ ይዞ ነበር። ለኃይለ ሥላሴ መንግስት ጠንካራ ታማኝነት ስለነበረው ወርቅ በሚገኝበት መሬት ላይ ተቆጣጣሪ አስተዳዳሪ ሆኖ ተሾመ። አገዛዙ ለሕዝቡ እንዳልሆነ ሲገነዘብ ከስልጣኑ ለቅቆ ለሰብአዊ መብቶች ትግል ተቀላቀለ። እሱ ከመቻና ቱላማ ራስን መርዳት ማህበር መሪዎች መካከል ነበር። የመቻና ቱላማ ራስን መርዳት ማህበር መሪዎች ሲከሰሱና ሲታሰሩ እሱ የንጉሠ ነገሥት ኃይለ ሥላሴን ልጅ አሳምኖ ነፃ መውጣት ቻለ። ከዚያ በኋላ ትግሉን እንዳያደርግ ለመከላከል በከፍተኛው ምክር ቤት ሴኔት እንዲሰራ ተሾመ። ግን ጀግናው በግንኙነት ሳይታለል ፈቃደኛ ባለመሆኑ ወደ ጫካ ገባ። ብዙ ወታደሮችን በጥቂት ወታደሮች የማሸነፍ ዘዴ ስለነበረው እንዴት እንደተሸነፈ አይታወቅም። ግን አንድ ቀን ከእሱ ጋር እየተራመደ የነበረ ታማኝ ወታደሩ ተኩሶ ከዳው። በጠላት እጅ አልሞትም በማለት ብዙ ወጣት ወታደሮችን ከገደለ በኋላ ከዚያም ራሱን አጠፋ። የዚህን ጀግና ስም ዛሬ የማታውቅ ከሆነ ከታሪክ የራቅክ ነህ። እሺ፣ ስማርት ፊውቸር የዩቲዩብ ቻናል የምድርንና የሕዝቧን ታሪክ የጀግኖችና ምሁራንን ታሪክ ሰብስቧል። ስለዚህ ቀረቡና ተማሩ። ከፈለጋችሁ ድጋፋችሁ ያስፈልገናል። ስለዚህ እባካችሁ የዩቲዩብ ቻናላችንን ሰብስክራይብ በማድረግ እና መልእክታችን ሁሉም ሰው እንዲደርሰው በማጋራት እገዙን። እስከ መጨረሻው ከእኛ ጋር ቆዩ እና እንደገና ይህ መልእክታችን ነው።